እኔ እኮ እንስሳ ወዳለሁ ግን ጃኒ መስሎ ነው ማን ነው? እሺ ቡናውን ችግር የለውም እናትሽ ታስተውሻለች። ጠላውን ግን ቃል ግቢልኝ ለኔ ከበዓል ውጪ ከዚህ በኋላ ይቅርብሽ። እንዴ ተገናኙ ኩራሊዮ ቴዲ ኩራሊዮ ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ። ሰላም ዩቲዩብ እንዴት ናችሁ? ጠጀው ወይም እርገጣቸው ነኝ ከረጅም ቪዲዮ ከረጅም ጊዜ በኋላ በሪያክሽን ቪዲዮ ተመልሰናል። በጣም ረጅም ጊዜ ጠፍቼ ነው የተመለስኩ፣ ግን በመሃል ትንሽ ብሎጎች ምናምን ለማስገባት ሞክሬ ነበርና አንድ የተረዳሁት ነገር ዩቲዩብ በአንድ ኮንቴንት ስትመጡ ነው ደስ የሚለው። which is like ኮንቴንታችሁ ሪያክሽን ከሆነ በሪያክሽን እንድትቀጥሉ ነው የሚፈልገው፣ ወይም ቭሎግ ከሆነ ደግሞ በቭሎግ አለበለዚያ ሪያክሽን ቭሎግ የምትሰሩ ከሆነ like ቪው ጭራሽ እየሞተ ነው የሚሄደውና ቪዲዮ ሰው ላይ ተደራሽ አይሆንም ምናምን። እሱን ነው ኖቲስ ያደረኩት። አሁን ላይ ሁለቱም ተመችቶኛል፣ ሁለቱንም ብሰራ ደስ ይለኛል። ሰው ምንድነው ለማድረግ ያሰብኩት ወይ ለቭሎግ ለብቻዬ ሌላ ቻናል ክሬት አደርግለታለሁ። ምክንያቱም አንድ ላይ ሳደርገው ምንም ለሰው ተደራሽ ይሆን አይደለም፣ ቪዲዮ ቫይራል እየወጣ አይደለም ምናምን። ስለዚህ ይሄንን ቻናል አይ ቲንክ በሪያክሽን ስለለመድ ነው አልጎሪዝሙ በሪያክሽን ስለለመደው በቃ ወደ በሪያክሽኑ ነው በደንብ የሚታየው። እዚህ ጋር ሪያክት እናደርጋለን፣ ሌላ ቻናል አለ ደግሞ እዛ ጋር ደግሞ ቭሎግ እንሰራለን ምናምን። በመሄድ አንዳንድ ቭሎጎች ምናምን ሰራለሁ ላይ በመውጣበት ጊዜ ምናምን እንደዛ እናደርግና እንሰራለን። አይገርምም? ከረጅም ጊዜ በኋላ ምናምን እንደዚህ ተመልሳችሁ ስትመጡና ላይክ ካሜራ ፊት ስትዋሩ ምናምን እንደ አዲስ ነው ፊታችሁ እንትን የሚለው፣ እንደ አዲስ ነው ፊል እያደረኩት ያለው። አረና ለምን እንደሆነ ላይክ። ለማንኛውም በሪያክሽን ቪዲዮ ተመልሰን መጥተናል። ለዚህ ቻናል አዲስ ከሆናችሁን ቻናል ሰብስክራይብ አድርጉ። እንደዚህ ካልኳችሁ በጣም ረጅም ጊዜ ሆናችሁና እንዳትረሱ ሰብስክራይብ አድርጉ። አንደን ደግሞ ቪዲዮ ቫይራል መውጣት ስላለበት ይሄን ቪዲዮ ሁላችንም ላይክ እናደርግ። የላይክ ጥቅሙ ቪዲዮ ቫይራል እንዲወጣ እንጂ ምንም የሚጠቅመው ሌላ ነገር የለውም። እናንተ ደግሞ በዚህ ነገር የምትከፍሉበት ነገር እስካልሆነ ድረስ አንድ ጊዜ ክሊክ ታደርጋላችሁ። እዛ ጋር ማንሽ አባቱ አረ ላይክ። ወደ ቪዲዮ እንሄዳለን። አያ በያተ ትርፍ አግኝቷል። አያ በያተ አንተ ሙራድ ምን ከርፈፍላት ይባል ከማንሳ እንዴ ቶሎ በይ አያ ጌታ ሆይ ተሸቅሏል። ዝማሬ የዝማሬ የችቦሮ በቃ አንቺ የፍቅር ናት አንቺ የቴምር ዛፍ አንቺ የፍቅር ናት የኔማ አንቺ የቴምር ዛፍ የኬኮች ኬክ መጣሽ ኤግዚዩ ምን ሆንሽ? የሆነ ነገር ነበረ። ምን ሆንሽ? ሰሞኑን ሰርግ ምናምን ብያለሁ፣ ተጠርቻለሁ እና የፋሚሊ ነገር እና ብር ፈልጌ ነበር ለማንሄድ መግዣ። ሂማን ሄር የምትገዢው የሰው ፀጉር ስንት ብር ነው? 80 ሺህ ብር። አይ 80 ሺህ ለምን መላጣቱኝም? ያም ሳንቲም በመላጣት አትሄጂም። ምን አገባኝ 80 ሺህ ትላለች። ኧረ እባክሽ አንቺ ኬክም አይደለሽም። አሽታሪ ነሽ ማለት ውጪ ከሱ እንዴ። እኔ አሞግሶ ጉራጌ ሽቀላ ብቻ ሳይሆን መጀንጀድም ማሞገስ የሚያቃል ምናምን ብዬ ሳልጨርስ 80 ሺህ ብር ቀልቡን ገፈፈችው። እኔ አላቅም ሴቶቻችን ወዴት እየሄዳችሁ እንደሆነ እግዚአብሔር ይወቀው። ብሮ ለአንድ ሂውማን ሄር 80 ሺህ ብር ከኔ ጋር ሲማጅን 80 ሺህ ብር እኮ ድሮ የተወሰነ ጨምራችሁ መኪና የምትገዙባት ነበረች። ወይኔ የዘንድሮ ነው ያርገውና እንግዲህ የብሩ መቅለል አስቡት። 80 ሺህ አንድ ሂውማን ሄር ይገዛል። እድሜሽ ስንት ነው? ሞቴክስ ከዚህ በኋላ አንቺ እስከ 30 ዓመት አሁን ታይተሻል። ቆንጆ ነሽ። የሸዋ ዶክተሮች፣ ኢንጂነሮች ኡበርም ለምን አይነዳም? አማራ ነው። በጣም ቤት ያላቸው ኑሯቸው የተስተካከለ አዲስ አበባ ቤት የሰሩ ገና በመምጣት ላይ ያሉ ቆንጆ እስከ 35 32 ያለ አማራዎች ስላሉ አንቺ አሁን ውጭ ሀገር ያለ ሀገር ቤት አንተም ከሆነ አግቢ፣ ግን እንዳታገቢ ኮተት ነው። አረ ባላለች አግብተሽ የት ነው ያለው? ይሄንን ጉዳይ እኔ ባለትዳር ፈርታለች። እግዚአብሔር የሆነ ነገር ልትለው ነው አለው። የት ነው ያለው? ምንድን ነው የሚሰራ? ይነግዳል።
የግል ስራ ነው የሚሰራው። ነጋዴ ነው። አስጨንቃት በመድኃኒት ያንቺ ውሸትሽን ነው። አረብ ሀገር ስትሄጂ ነው አሁን የለመድሽው። እኔ መዋሸት አይቻልም። ስለ ሞረሽ አለ ስለ አንቺ ህይወት ሞረሽ ባናት ይዘግዘግ። እኔ ስለ አማራ ፖለቲካ ምሰራ አዳምጪ። አማራ ማታውቁት አትከራከሪ። አረብ ሀገር ከሄድሽ በኋላ ነው አለ ያገባ እንትን ጓደኛ ያረክሽው እንዴ? ምን አገባ አይደለም የልጅነት እጮኛዬ ነው። ከልጅነት ጀምሮ ነው። የ10 ዓመት እጮኛዬ ነው። በጣም ጥሩ። እሱም አረብ ሀገር መምጣት አለበት። እኔ እንዳለ አንቺን ለግርድና ልኮ እሱ ስማርትፎን ይዞ አንዷን እያገላበጠ መቀጠል ስለሌለበት አሁን ብታጠኙ ብታስተኙ ይኸውልሽ $1000 ከፍዬ ባስጠናው 5 ጓደኛ አለው። እርግጠኛው የምነግርሽ ከመጣ አሁን እየሰማ ነው መምጣት አለበት። እዚያ የስራ ፈቃድ እናወጣለታለሁ። ሹፌር ይሆናል። አብራችሁ ቦሌ ላይ ቤት ትሰራላችሁ፣ ደብረ ብርሃን ላይ ፎቅ ትሰራላችሁ። ስማማለች። ኢትዮጵያውኑ አንቺ ስማርትፎኑን ይዞ አንቺን እዚያ ጋር እያሰራ አይቀጥልም። ባልና ሚስት አንድ አካባቢ ነው መሆን ያለባቸው። አልቸገረሽማ፣ ቆንጆ ነሻ እንደሚባል ነገር የለም። ወደ አረብ ሀገር መጥቶ እሱም ያንቺን በረሃውን መልመድ አለበት። በፈጣሪ ስም ልጅቷን አይታችኋት? ፊቷ በጣም እኮ ነው የተጨነቀችው። እንዴ ገና መጀመሪያውኑ ላይክ ባላለሽ ምናምን ሲላት የሆነ ነገር ትለው ነው አለች። አሳዝነች ማርያምን። የኔ እናት አይ ቲንክ ላይቭ የገቡበት ዓላማ ለሌላ ጉዳይ ነበረ፣ ግን እንደገና ቶፒኩን ቀይሮ ነው እንደዛ አይነት ጥያቄ ምናምን እየጠየቃት ያለው። አቺ ወዴት ነው የምትሄጂው? ወዴት ነው የምትሄጂው? አንቺ ቆንጆዬ ልጅ ወዴት ነው የምትሄጂው? ከነ ልጇ ነች ደግሞ። እኔ እኮ እንስሳ እወዳለሁ፣ ግን ጃኒ መስለው ነው። አንቺ ደግሞ ማነሽ? የሆንሽ የምታምሪ ነገር የገባኝ ከረፈደ ጥፋቴ ቢያሳጣኝ ዛሬ ትላንት አይደለም። አረ እነዚህ ጎቢው የሚባሉ ሜሞች በጣም የተመቱ ናቸው። ቀጣይ ላይ የእነሱን ቪዲዮ ብቻ ሪያክት እናደርጋለን። የሚገርም ሜም ነው የሚሰሩ። ይሄንኛው ቶም ሜም ነው የሚባል አይ ቲንክ። ጎቢው ሜሞች ደግሞ የእነሱ ደግሞ በጣም የሚገራርም ነው። ለማንኛውም እንቀጥላለን። ብድር የሚባለው እኮ ሲቸግር ሰተነ ሲኖር የምመልሰው ነገር ነው እንዴ? ታዲያ እኔ ሰጠው ስጦታ ነው። ኧረ አንተ ገንደቡር የመሰልክ ልጅ ለምንድን ነው ብር የማሰጠኝ እንዴ? እኔ መለመንን ያስጠላኝ። አንተ እንዴ ቀጣይ የምሰራው ቪዲዮ ላይ ፎቶን አድርጌ የምሰራው ማርያምን ብድር ይመልስ። ምን ሆነ ነው ያ ብድር እየተበደረ ማይመልሱ እንጂ ለሳችሁ ሜንሽን አድርጉት። ፎቶና ላይክ ምናምን እንዳይረሳ ቻማችሁ። ረባባ ብቻሽን አይደለሽም። ስንቱን ሜንሽን አድርገን እንጨርሰዋለን። ስንቱን የሆነ ጊዜ አንድ ጓደኛ ነበረኝና ብላክ አፍሪካን አሜሪካን ነው። መኪናው ተበላሽቶበት የእሱ እቃ መግዣ ነው ምናምንና ፕሊስ ምናምን ብሎ በጣም አስቸገረኝ ምናምን። ከዛ $150 ምናምን ነበር እንትን አበደርኩት ማለት ነው። ኔክስት ዊክ ደሞዝ ሲሰጥ የሚሰጥ ነው ምናምን ብሉኝ ሳየው ልጁ ገንዘብ ሲኖረው ምናምን እንትን አይለው እንደሌላው ሰው ምናምን አይሸሽም ምናምን። ግን ስጣይ ስለው እንደዚህ ደግሞ እኔ በባህሪ በጣም የሚያስጠላኝ ላይ ሁለት እዚህ ጠየኩት ምናምን። ከዛ ነገር እየሆን ሳያየው የሚሰጠኝ አይነት ነገር አይደለም። ከዛ የሆነ ቀን ፌስ ታይም ደወለልኝ ማለት ነው። እና ኦቨር ምናምን እየሰራው ነበር ዴሊቨሪ ምናምን። ሲደውል ወደ ቤታችሁ እየመጣሁ ነው ከእናት ልቀበለው ገንዘቡን አልኩት። እግዚአብሔር ለካ ብር ኖሮታል። ኢሚዲየትሊ ነው ዜላ ያደረገልኝ ማለት ነው። የምሬን መስሎት። እና ተበዳሪዎች ማለት ሲቸግራችሁ ምናምን እንደዛ ስብርብር እንደምትሉት ስትመልሱም ስብርብር ብላችሁ ብትመልሱልን ደስ ይለናል። ይመቻችሁ፣ እንዳትረሷት። እሺ ያበደርኳችሁ ካላችሁ ምናልባት የረሳሁት ካለ ዜላ አድርጉልኝ ቁጥሬ ስላላችሁ። ይመቻችሁ። ክፍሻቴም ሮይ ሞታ ይህ ቪዲዮ መቼም ነው የማያረጅ። ግንጭላ ታሲ ምን አልደፋ ቢያረግሽ ቆርበት ዘር ጫማ ፎስፋት ግር ይሄን ልምጥቂጥ በይማሽል ክፍሻቴም ሮይ ሞታ ኩሪምላ ሱዚ ሃዩሽ ይብዱሽ ከዚህ ሃዩሽ ይህ ቪዲዮ ማለት ነው እግዚአብሔር እንደምላችሁ ያለ ምንም ማጋነን ከ8 ጊዜ በላይ አይቼዋለሁ። ኤቭሪ ታይም ሳየው በቃ ሜክስ ሚ ላፍ ኢት ዊል ኔቨር ጌት ኦልድ። ደግሞ አያረጅም። እና ልጁ አይታችሁት ከሆነ ፊቱ ምናምን የእንትን ነው ላይክ የሆነ ቀጭን ነው የሆነ የሞዴል ፊት ነው ያለው እና እንትናን ይመስላል አይደለ? ዋትስ ሂዝ ኔም እንትን
ላይቭ ስትሪም የሚሰራው ልጅ ጸጉሩ ፍሪዝ ልጅ ምናምን ቲኤቲ ምናምን የሚባል ልጅ ታት ወይም ቲኤቲ ከዛ ደግሞ የሆነ የግዝ ቁጥር አለው እንትኑ ጋር የሆነ ነገራቸው ይመሳሰላል። ያም እንደዚህኛው ልብ አድርቅ ነው። በስማም ደስሜል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ ብዙ ነገር እኮ ማለት እንፈልጋለን ግን አንዳንዴ ደግሞ ሰብአዊነት እንዳትናገሩ ያደርጋቸዋል። ወይኔ ማለት ክፉ ነሻለ እሱ ነበር የሚሻለ። ባይ ዘ ወይ የሙዚቃውን ክሊፕ ጥሩ አድርጎ ተጫውቶታል በል ሪጀክት ተደርጎ እኮ ነው የሚመስለው። ወንዶች እንደውም ከዚህ በኋላ የታገቢኛለሽ ጥያቄ ስጠይቆ እንደዚህ ነው መሆን ያለበት፣ ምክንያቱም ወደ መከራ እየገባች ስለሆነ። ለማንኛውም ይመችሽ በላቸው ዋት በላቸው ይዛደዋን ነው በላቸው። ይሄ ማን ነበር ይባላል? I forgot his name። 5 የአሜሪካ ስቴት መጥቀስ ትችላለህ? ይሄ አድርቅ የሆነ ልጅ በስማ አንተ 5 ክፍለ ከተማ ኢትዮጵያ ውስጥ መጥራት ትችላለህ? አዎ ሪቬንጅ ለምን ሆነሽ? እላለሁ ጥራ ክፍለ ከተማ አዎ ቦሌ ያዘው እሺ አያት ክፍለ ከተማ አያት ክናት አያት ከተማ አያት ክፍለ ከተማ አያት ሳይሆን ቦሌ እኔ ልጥራ ቆይ ቦሌ አያት ሲኤምሲ የለም አያት የሚባል የለም። ሰፈር አያት ነው የምትኖረው አንተ እኮ አያት ናት እንጂ አያት የምትኖረው አያት ክፍለ ከተማ አይደለም። ክፍለ ከተማ is it like guys, is it like areas or is it mean like ደብረ ዘይት ነው? የኔ አባት እንደዛ ነገር ደብረ ዘይት ናዝሬት you have በደንብ መማር አለብህ። አዲስ አበባ ሶደሬ መቀሌ ላንጋኖ በትክክል እጠራለሁ። ሶደሬ መቀሌ እንዴ ጀለስ እያነበበች ነው። ቺካጎ ካሊፎርኒያ እንዴ እያነበበ ፖሊስ ሚኒያፖሊስ ማይሶታ ሚሽገን ዋሽንግተን ዲሲ ቴክሳስ ቨርጂኒያ ሜሪላንድ እየነገረው ነው። ካሊፎርኒያ ሚኒሶታ ካናዳ This kid is funny for real. ሬስቶራንት ቅራብ ነው። Didias is crazy. ማክዶናልድስ ፋይቭ ጋይስ ኢን ኤንድ አውት እንዴ እቺችን ማታውቃለህ? ቀጥላ አንድ ቀረ ታኮ ቤል ሰው አንድ ቀን በልቶን ሳይጨርሰን አይቀርም። ይሄ ምግብ ላይ አይደረደርም። ይኖራሚን ቺኮቹን አንተ ግን 16 ዓመት ልኩ እንደዚህ አልነበረ። ምንድን ነው ያለው ግን ልጁ? እግዚአብሔር 5 የአሜሪካ ወይ ጉድ! ካናዳ ብሎ ያችን የምታክል ሀገር ዩኤስ ስቴት ውስጥ ያስገባት። አጤሬ ላይ የለመደ ሰው የሆነ ሰው ይነግረዋል ካጠገቡ ምናምን እየነገረው ነው ሲነግረን ነበር። ግን ይሄ ልጅ ማለት ነው መክሊቱን ነው ያገኘው። በጣም እንደዚህ አይነት ነገር እንደዚህ አይነት ላይክ ፐርሰናሊቲ ምናምን ያላችሁ ሰዎች እንደዚህ ሶሻል ሚዲያ ላይ ምናምን ብትሞክሩ አሪፍ ነው። ወይ ማይም ፖሊስ አላለም። አሁን ባንተ በኩል ቆንጆ ነኝ ብለሃል። አሁን ባንተ በኩል ቆንጆ ነኝ ብለሃል። ትንኝ ወረሰው ጨጓራ መስላል።
አሁን ባንቺ በኩል ቆንጆ ነኝ ብለሻል። አሁን ባንቺ በኩል ቆንጆ ነኝ ብለሻል። ይቅር ይሄ ነገር ሪስክ አለው። ሪስኩን መውሰድ እንፈልግ። ያው ኮሜንቱ ክፍት ነው ኮሜንቱ። እዚህ ላይ እኔ ራሴ ምንም ማለት አልፈልግም። ዝም ብለን እንለፈው። በስመ አብ ኮመንት ሄዱና እዩማ በመቤቴ አንድ ምንድን ነው የሚለው? አንተ የፈራኸውን እኔ ምን ቤት ነኝ? እሱ ያስድናል። አንተ የፈራኸውን እኔ ምን ቤት ነኝ? ወይ ይቺ ኦ ማይ ጋድ ብሮ ከአቫተር ሙቪ እንትን ዋጋ በፈጣሪስ ተው ጎበዝ። አንዳንዴ ቆም ብለን እያሰብን ብንቀሰፍስ? እንዴ መተናል። ዛሬ ደግሞ መንገድ ላይ ሰውን ሸኛችሁ እንላለን። ያገኘነውን ሰውን ሸኛለን። መኪናዬ በጣም ነው የሚሸጠው። ይሄ መንገድ ላይ ይሄ እንደ ማዳበሪያ የሚጠቀሙት ነው። ይሄንን እናስቀምጣለን። የእነሱን ሪያክሽን እናያለን። ጥንብ እየሸተትን እንሄዳለን። እንግዲህ እንችለዋለን። ድምፁ ይረብሻል። እማ ልሸኝሽ ወዴት ነሽ? ሴቶች ይሻሉ። ራይድ ተነጋግሮ እንዳይሆን ፀሐይ ከሚመታሽ ብዬ እኮ ነው። እኔማ ደግሞ ሊፍት ሰጥቼሽ ጋቢና እንደመቀመጥ ኋላ ትቀመጫለሽ። ምን ዘመን ይደረሽ? ብሮ ደብሯታል። እግዚአብሔርን look at her face መስኮቱን አውርጅ ይላል። ይሸታል ወይ እግርሽ ወይ ጫማሽ ምናምን ወይ አልታጠብሽ ይሆናል። ኦ ማይ ጋድ ና አደረቀው እግዚአብሔርን። ኧረ ጭራሽ አይሰራም። ውረጃ እናቱ በእግሬ ብሄድ ኦ ማይ ጋድ አስጨንቃት እግዚአብሔርን። ከብት ጭነ ነበር አላለች። አይደለም እናቴ ወዴት ሄድሽ? እሺ በቃ ምን ነው ምንድን ነው የሚሸተው? እኔ ኧረ ምን የሚሸት ነገር ሸኝቼ ሸተተኝ ብለሽ ወደ ላይ ካለሽ ፌስታል ያማል ዳኩምልኝ መኪናውን አቁመው ደግሞ ይሸታል ታያለሽ። እንዴ መኪና ማንንም ብሎ አውርደኝ። እሺ እዚህ ጋር ፌስታሉን አትግደርደሪ ተጠቀሚ። ያማል ዳኩመ መኪናውን አቁመው እዚህ ጋር እንዴ ጠለፋ አስመስለው ይራጂ ወጣፈረለ እንዳስተወጣ ኦ ማይ ጋድ dude this is crazy ራይድ ሰጣለ ብሎ ደና አርጎ ነው የተለጠለጠው። ወይ ግድ ወጣት አይደል እንዴ? አትታጠብም ግማታ። አረቄት አቆምሽ ድሮ አረቄ አቁመሽ አሁን ጠላና ቡናሽን ነው የምትኮመኮሚ። እኔ አረቄ አልወድም። ጠላም ለበዓል ከተጠመቀ ብቻ ነው የምጠጣው። ከዛ ውጭ አልጠጣም። ቡና ጭራሽ አልጠጣም። ምን ነው አክሰንቱ ደስ ሲል ቡናው ላይ እንተማመን። አሁን እኔ ማቀው ለጤናቸው ለልጆች ጠቃሚ የሆነው ወተት፣ ሻይ እሱ እኮ ለድሮ ልጆች ነው። እሺ ቡናና ጠላ ለልጆች በጣም አደገኛ ነው። አንደኛ ጠላ በልጅነት ሻውን ከጀመርሽ እኮ በኋላ አንቃራሪ ነው የምትሆኝ። ሳድግ ነው ሳድግ ዘካራም አይደለም። አይ አሁን ከጀመርሽ እኮ ሱስ ይሆንብሻል። እኔ ብዙ ሰዎች አውቃለሁ ከልጅነት ጀምረው አሁን ሰካራም የሆኑ ህይወታቸው የተበላሸ በጣም ብዙ ሰዎች አውቃለሁ። እሱ እኮ ታውቃለህ። አቲ ትጠጣለች። ኤክስኪውዝ አበዛች። እሺ ቡናውን ችግር የለውም እናትሽ ታስተውሻለች። ጠላውን ግን ቃል ግቢልኝ ለኔ ከበዓል ውጪ ከዚህ በኋላ ይቅርብሽ። በእናትሽ ለምን ጠላውን የምታቆሚ ከሆነ እኔ ሽልማት እሸልምሻለሁ። አይ እኔ ጠላላው እኔ ደግሞ ጠላ ሰው ደግሞ ሲጠጣ ያምረኛል። ግን እኔ የምመክርሽ እንደምንም ቀስ ቀስ እያልሽ ጠላውን እንድታቆሚ ነው። እኔ አልቆም። አሁን ላስመጣልሽ አንድ ጣሳ እስቲ ግዙላት ይምጣ። ሰው ማስቸገር ሆነ። የጎጃም ሰው መሆኑ ከባድ ነው። ለዛውም በጠላ ያደገ ሰው የኔ እናት አንጀት ነው የምትበላው ማርያምን።
ከየት ነው የሚያመጣቸው ግን በፈጣሪ ሰው ማስቸገር ይሆንብኛል አላለች ቁራሌው ቴዲ ቁራሌው ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽ ማን ነህ? ቁራሌው ነኝ። እንደምታስበው አይደለም። እንደምታስበው ነው። ምንድነው ያስከው? አይ ቤት ለቤት ጡት ማሳዣ መረከብ ጀምረን። ቦክሰርስ አፈልጉም? እሱን በብዛት ተረክበናል። ቦክሰሩን ካልወሰድክ ቦክሱን ውሰዳ። ሳታበዛ ያዝበለው ገነትንም ሲኦልንም አንድ ቤት ውስጥ አየሁ። ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ። ተኝበት። ተሸራረፈ እንዳልክ ነው እንዴ ፍላጎታችሁ ዛሬ? ኦ ማይ ጋድ የዚህ ቪዲዮዎች ይለያሉ። እግዚአብሔር ደግሞ እንትን ነው ኤክስፔክት የምታደርጉት ቦታ ላይ አያልቅም። ላይክ ከአንደኛው ርዕሰ ጉዳይ ወደ አንደኛው ርዕሰ ጉዳይ አሁን ላይክ እኔ ያበቃል ብዬ ኤክስፔክት ያደረኩት የምን ላይ ነበር? በቦክስ ሲመታው። ከዛ ቀጠለ የጨመራትን ቀልድ ጨመረ። እንደን ደግሞ ሶስተኛዋ ልጅ ተደላደለ ልብ ተመቸው ተደላደለ ጎነ ተመቸው ልብ ተመቸው ታዲያ በቃ ልብ ተመቸው አታገኘው ተገናኙ አታገኘው በስንት ጊዜ አታገኘው አታገኘው በስንት ጊዜ የምትወድ የምወድ ደገመው የምትወድ የምወድ this is crazy የሆነ ሰው በጣም አነጋጋሪ ነበሩ። አሁን የሰራውን እንትን እንደዛ አርጉ ሰርቶበት አረን ብነው ያንኛውን ቪዲዮ ኤክስፕሌን ማድረግ ፈልጌ ነበር፣ ግን እንዴት ኤክስፕሌን ላድርገው? ያያችሁ ልጆች በቃ አይታችሁታል። ያላያችሁት እግዚአብሔር ይላችሁ ምንም ላደርጋችሁ አልችልም። ለማንኛውም ዩቲዩብ የዛሬው ቪዲዮአችን ይሄን ይመስል ነበር። እንደተመቻችሁ ፈታ ዘና እንዳላችሁበት ተስፋ አደርጋለሁ። እኔ ፈታውን ያልኩበት ማርያምን የምሬ ነው። ላይክ እንደዚህ አይነት ቪዲዮ ከሰራሁ ትንሽ ረጅም ጊዜ ሆኖ ስለነበረ በደንብ ነው ኢንጆይ እያደረኩ ያየሁት እና ደግሞ ቪዲዮዎቹን አላያቸውም ሪያክት ከማድረጌ በፊት ስለማላያቸው በደንብ ነው ኢንጆይ ማድረጋቸው። ምንድነው ማድረገው እንደዚህ በቃ አያቸው በጣም ፈኒ የሆነና ብዙ ላይክ ካለው ምናምን ፋቮሪት ላይ ያደረኩ ምናምን ኮሌክት አደርጋቸውና ከዛ በኋላ ነው ሪያክት ማድረጋቸው እንጂ ካየሁት በኋላ አይደለም ድጋሜ ሪያክት ማድረገው። ለማንኛውም አሪፍ እንደነበረ ተስፋ አደርጋለሁ። የተመቻችሁ ካለ ሀሳብ አስተያየታችሁን ኮምቱ። እስኪ በቃ ይፈቀርላችሁ ኮምቱና እስኪ በቅርቡ ደግሞ 20,000 ስንገባ ጊቫዌ አለን። 18,000 ምናምን እየተጠጋ ነው። አይ ቲንክ 17,000 ወይ 18,000 ሰብስክራይበር ራሱ ረስቼ ግን ብረሰውም ላይክ ከነበረበት ብዙ ጨምሮ ነው ያገኘሁትና ለማንኛውም የመቻችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ላይክ ያላደረጋችሁ ላይክ ያደረጋችሁ ቀጣይ በሌላ ያበደ ቪዲዮ እስከምንገናኝ ፒስ አውት።